ህገወጥ የሚያደርጉ ማለት ነው። የኛ ህገወጥ ስራ ባህርያዊ ትዕግስቱን ወደ ቁጣዊ ይገለብጣል። እናምሮ ብትችል አብ ወልድ አካል ሶስት ባህሪ አንድ ነው። የሥላሴ ባህሪ ወደ ቁጣ እንደገለበጠ ማለት በዘመናችን የቋንቋ ትምህርት ብለን ስድስት ስለረቀቁ ያለመጠን መብላት፣ መጠጣት፣ መስከር፣ መደነስ የሀገሪቱን ታሪክ ለውጧል። የቋንቋ ክምችት አረብኛ፣ እንግሊዝኛ መሪ እንዳልነበረ ሰው ወደዳችሁ ጥላችሁም አሁን የሚመራ አምላክ ወረደ ተወለደ የማይል እኛ አሁን ነው የምንሰጋበት ነገር ነው። የሰው የለቁጣ ይወቅት ነው የመቅሰች ይወቅታል። ቄስ የለም፣ ነፍስ የለም፣ ጳጳስ የለም፣ ቆሞስ የለም፣ ፓትርያርክ የለም። ሁሉም እያንዳንዱ ጽዋውን የሚጠጣበት ጊዜ ነው። ራሱ ራሱ ማለት ከቻለ ችግሩ አሁንም ላይ ነው። ያህል ቁጣውን ከገለጸ ቆይቷል። በሀገር አሁን እኛ ከዛ ወደ ስንመጣ ስናሄድም ይህ ከተማ ጸንሷል። የሚወልበት ቀን መቼ እንደሆነ ይታወቃል። ቁጣውን ማለትም ከጸነሰ ቆይቷል። ሰዎቹ ይመለሱ እንደሆኑ ከስጥመት፣ ከቃጠሎ፣ ከግልበጣ ያይሉ ሰው እና ሰው ሲመለስ ካልሰማ ከሰማይ መላእክት ሳያሱ ለሰዎች የሚላኩት ሰዎች ናቸው። መላእክት አይላኩም። እንግዲህ ምን ወጣቸው? እኛ በደል፣ እኛ ርኩሰት መላእክት አይቆቅሱ። ይሁን እነሱ ባይጠብቁ ኑሮ እኛ ሕይወት ሲጠፋ ሰከንድ የለም። ቅዱሳት መጻሕፍት ይመሰክራሉ በዚህ ጉዳይ። ስለዚህ እባካችሁ ምግብ፣ ብር፣ ፍትፍት አጉርሱን። ለማኙ ተለማኙ፣ ለማይሆናል ለማኙ ተለማኙ። በፈጣሪው ሳያውቅ ሳያምን ልመና አይደለም፣ በፎርሙ ይለምናል። ይህ አይደለም። ውስጣችን ማን ነው? ውስጣችን እንዴት ነው? ከፈጣሪ ፊት እንደምንቆም የሚያውቁ ሰው አለ ወይስ የረሳ ሰው? ትልቁ ጥበብ እግዚአብሔርን ማወቅ ነው። እግዚአብሔርን የማያሳውቅ ትምህርት፣ ልማድ፣ ኑሮ ሕይወትነት አለ። በተለይ መነኮሳት ስሙን ነው እንጂ ግብሩን፣ ሰልፉን፣ ፍጻሜውን የሚያውቁሳለ የለም። በአዲስ አበባ ከተማ ስንት መነኮሳት አሉ? ስንት ሰልፈኞች አሉ? ስንት ጳጳሳት አሉ? ስንት ምሁራን ማን ይቆጥራቸዋል? ፈጣሪ በቸርነቱ ሲጥራቸው እኛም እነሱን ተያይዘን ገደል መጽሐፍ አይመለከቱም። ተምረናል ብለው ያወራሉ። ቃል በቃል ነው። ምስጢር የሌለው ፍቺ የሌለው ትምህርት አለን እና በከንቱ ጊዜን ማቃጠል ጥሩ አይደለም። በሰውም በእግዚአብሔርም ዘንድ ወቀሳ፣ ፍርድ አለ። ሞትን ይባላል። ሞት ሲመጣ አይታወቅም፣ ሲወስድ ብቻ ነው። ሰውንም ማስቸገር ጥሩ አይደለም። አማኙን እንዳላመነ ማስደረግ ጥሩ አይደለም። እግዚአብሔር ማለት ሰው
ራሳችንን እንጠብቅ፣ ራሳችንን እናስተምር። ለአማኙ ለምን እንቅፋት ነው? አማኙ ደግሞ ሰማይ ተደፍቶበት ጭንቅ ከቦት ወልደው ከብረው የሚኖሩ ሰዎች እያሳዳጊ ናቸው። ገበያው ተደፍቷል። እርሻ የላቸው፣ መንገድ የላቸው። ብዙዎች ችግር ናቸው። እንዲገባን ያስፈልጋል። በከተማውና በገጠሩ ህዝብ ብቻ ነው ቁጣ የመጣ በእኛም ጭምር እኮ ልንነቁስ። መቼ እንደሞት አውቃለሁ፣ የት እንደምከበር አውቃለሁ። ለትሞቴ መቼ እንደሆነ ይገባኛል አይገባኛል። ሰዎች የደከሙበትን ወዛቸው የተንጠፈጠፈበትን አቀበቱን ወጡ፣ ቁልቁለቱን ወርደው ባህር ተሻግረው አምጥተው የሰበሰቡትን የላባቸውን ውጤት እኮ ነው የሚነገር። ትምህርት ቤት ገብተን ኤቢሲዲ ቆጥረን አሁን ብለን ቆጥረን አይምሯችን የተረዳውን ያህል ምን ያህል ገብቶናል? ምን ያህል ተረድቶናል? የዓለም ከንቱነት የእኛ ህይወት አካላችን ከነገራችን እግራችን ከባህሪያችን መቼ እንደሚጠራ እናውቃለን። ማን መኩረን ማን ገስጾ ከጥጥ በተሰራ ልብስ ተሸፍነን አይምሯችን ተዘግቶ ለሰው እንቅፋት ሆነን መሬት እኮ የተሰጠ ለሁሉ ነው። ለገበሬዎች ብቻ አይደለም፣ ለነጋዴዎች ብቻ አይደለም። መነኩሴ አርስም አይቆፍርም፣ ራሱ አይቆፍርም። በገጠር ያሉ በበረሃ ያሉ መነኮሳት አርሰው ቆፍረው መንጥረው ወዛቸውን አንጠፍጥፈው ከተማ ይዙ ተማርነው የሚሉ ሰዎች ደግሞ በትምህርት ያደጉ የትምህርት ቤት መናነያ የቆሎ ትምህርት ቤት የዳቦ ትምህርት ቤት አይደለም። የቆሎ ትምህርት ቤት ህይወታቸውን የሚጨርሱ ቅኔውን፣ ድጓውን፣ ተክሌውን፣ መንገዴውን ብሉይ ኪዳን፣ ሐዲስ ኪዳን ሊቃውንት የሚባሉ አሉ። የዓለም እንግዳ የሆኑ በእነዚህ ዓለም ተሰማርተው ህይወታቸውን ለእግዚአብሔር አስረክበው የሚኖሩ የቆሎ ተማሪ የሚባሉ ህይወት ያላቸው ሰዎች አሉ። እነዚህን የሚያውቁ ሰዎች በቀላል በተራ ነገር የሚቆጠሩ አይምሯቸው ግን ልዩ የሆነ ምጡቅ የሆነ ረቂቅ የሆነ ከመላእክት ጋር የሚጎራበት ህይወት ያላቸው ናቸው። የከተማ ሰው ለጊዜው በውጫዊ ህይወቱ አንሶላ ለብሶ ቁልጭልጭ ብሎ ቢታይ ውስጡ አመድ እኮ ችግረኛ እኮ በሽተኛ እኮ ማን ይናገር? ማን ይናገር? ሕክምና ያለ ሐኪም ቤት ነው እንዴ? ሐኪም ቤት እግዚአብሔር ያገዘውን ሆዱን ቆርጦ በሽታውን ወጥቶ አክሞ ይሄድ ነው ስጋው ሕክምና። እኔ ቀድሞ ሐኪምን እራግም ነበር ሳላውቅ ሳይገባኝ እራግም ነበር። ሰዎች መርዝ አበሉ። ከኢትዮጵያ ወደ ኢየሩሳሌም ወስደው እዚህ ባይመቻቸው አልገኛቸው ብዬ ሲያደኑ የሚሆኑ ኢየሩሳሌም ወስደው መርዝ አበሉ። ወደኩ፣ ሰውንም ወደኩ። 6 ዓመት ተሰቃየሁ። ለምን ተፈ መጨረሻው ህይወቴ ሊያልፍ ሲል በንግር አንዱ እግዚአብሔር መረጠው። እግዚአብሔር መረጣት አንዲት እህት አይቅጣጫዬን አይታ ወስዳ ያውም ክረምት ነው ማይበር ሞገድ ወርዷል። ስራዬ ጉዳይ ብላ ለእኔ ብላ ስራ ፈታ ሐኪም ቤት ወስዳ ኦፕሬሽን እንደሆነ አስደረገች። የበላሁት መርዝ ለካ ከሆዴ ገብቶ አይምሮዬን ለውጦ ደሜን ጠጥቶ ለሞት 8 ቀን ሲቀረኝ ኦፕሬሽን ነው። መርዙን ቆርጦ አውጥተው የተቀደደውን ሰፍቶ መልሶ አዳነ።
በኋላ ነፍስ ዘርቼ እስካሁን አለ። ያችንን ጥቅም በዚህ አወቁት። ቀድሞ ስላደመ ነው። ሰው ለሰው መድኃኒት ነው። ሰው ለሰው አጥፊ ነው። ሰው ለሰው ምቀኛው ነው። ሰው ለሰው ምክንያት ድህን ይሆናል። ንስሐ እንዲገባ ይጋብዘዋል። የተማረ ሲያመሰጥር፣ ያልተማረ ሲያዳምጥ፣ ወልጋዳው ጠማማው ቀጥ ያለው አይምሮ በምስጢሩ ሲረካ፣ የተሰወረው ሲገለጥ፣ የረቀቁ ሲጎላ፣ የሰው አይምሮ ለውጥ ሲያይ ይሳባል። አሁን እናንተ ያላችሁት አማራ ናችሁ፣ ትግሬ ናችሁ፣ ኦሮሞ ናችሁ፣ ትውልዳችሁ የት ነው? ቆይሽ ሃይማኖታችሁ ነው ስራችሁ የሚያወጣችሁ? አማራ፣ ትግሬ፣ ኦሮሞ በየትኛው ናቸው? በሁሉም ናቸው? ክርስቲያን ትግሬ አሁን እዚህ ግቢ ያለ ይህን የምናገረው ወንጀ አይደለም፣ ተፈትኜበት ነው። በዓለም ዘንድ በዓለም መድረክ አማራ የተጠላበት ጊዜ ነው። የአማራ ምንነቱ ቀደም ባለው ታሪክ ታውቋል። ሌሎቹ ደግሞ ጊዜ የወለዳቸው እንጂ የቀናቸው ስልጣን ላይ ተቀምጦ አዘግዝቆ የሚሆን እንትፍ የሚሉበት ጊዜ ነው። ለሁሉም መማር ነው መድኃኒቱ። መማር ያዘጋጃል፣ ያከብራል፣ ያርቃል፣ ያቀርባል። አለመማር መስሎ መታየት ራሱን ይጎዳል። ለመልካም ነገር ንስሐ ለመግባት በፈጣሪ ይቅርታ ለማግኘት ጊዜ አይለፋቸው። የሰው ጊዜው አይታወቅም። ጠዋት ማታ ይመጣሉ አይታወቅም። መልእክቱ ከእግዚአብሔር ነው፣ ትእዛዙ ከእግዚአብሔር ነው። ፍጡር ያለ ፈጣሪ የሚኖርበት ጊዜ ምን ያህል ነው? የፍጡር ስግብግብነትስ ምን ያህል ነው? የቤቱ ተሸርቆ አለ፣ ይበላበታል፣ ይጠጣበታል፣ እንግዶች ያሉበታል፣ እንግዶች ይስተናገዱበታል። ውስጡ ሰላም ስላለ ነው። ሰላም ከሌለ እንኳን ሊበላበት ሊጠጣበት ቀርቶ አካባቢ ይዞር ሰው የለም። የሰው አይምሮ ከየት ነው የመጣው? ስንት ወጣት ነው? የሰው አይምሮ ከየት ነው የመጣው? እንግሊዝኛ ታነባለህ፣ አረብኛ ታነባለህ፣ ዕብራይስጥ ታነባለህ፣ ሌላም ታነባለህ። ቋንቋዎች ከየት ነው የመጡት? መቼ ነው የተገለጡት? ከየት ነበሩ? ቋንቋዎች ከየት ነበሩ? የሰው ልጅ የመጀመሪያ ቋንቋ ምን ነበር? የኢትዮጵያ ቋንቋ የመጀመሪያ ቋንቋ ምን ነበር? በዚህ አልዘመተም። በመጪው ኤቢሲዲኢኤፍ እንግሊዝ ብለን ስርዓት የሚያገኝ የሚለው ጊዜ ይህ ብቻ። ስለዚህ እግዚአብሔር ተቆጣ። ኢትዮጵያ ሀገራችን ለኢየሩሳሌም የምስጢር ጓዳዋ ናት። ጌታችን ተገለጠ። ኢየሩሳሌም ቤተ መቅደሱ ነው። ቤተ መቅደሱ ደግሞ ጓዳ ያለው ምስጢር ነው። ኢየሩሳሌም ነቢያት የተነሱባት፣ አበው የነበሩባት፣ ኋላም በዘመነ ክርስቶስ ሐዋርያት፣ ኋላም በዘመነ መቃብር 318 250 ሊቃውንት
ሃይማኖትን ያቀኑበት ቀን ያቆሙበት ኃይለ አጋንንትን ያረቁበት ማዕከለ ምድር ኢየሩሳሌም ነው። አሁን ደግሞ የምትባሏ ኢትዮጵያ ናት። ስለዚህ ብዙ ታሪክ አለ። እንደ ጀርመን፣ እንደ አሜሪካ፣ እንደ እንግሊዝ፣ እንደ ፈረንሳይ ሳይወለዱ ሳይጸነሱ ኢትዮጵያ በመንግስት ደረጃ ተዋቅራ ትኖራለች። ዓለም አቀፍ ታሪክ ነው። ከሁሉ ቀደም ከኢየሩሳሌም ክርስትና በመንግስት ደረጃ ተዋቅራ ሰሎሞናዊ መንግስት የተመሰረተው